ተሻለሽ ብሎ እንኳን እኮ ከጠየቀኝ ጊዜ እኔ ሐኪም ሊቀጠር ይኖረኝ እንኳን እኮ አያውቅም። መድኃኒት መቼ ነው ወሰድ ይኖርብኝ መድኃኒት ይኖረኝ አይኖረኝ ራሱ አያውቅም። ማለት ያንቺ ተመስገን ነው እንደዚህ ነው የፈለጋችሁትን ስታደርጉት ውላላችሁ። ይሄ ልጅ እዚህ ቤት አይምጣ ብዬ ተናገርኩት። ስንቴ ነው የተናገርኩት? ደግሞ ከሆነም ይሁን ደግሞ ምንድነው እንደሚያደርገን ያለው አይደል? አስቢው እንግዲህ ከነዛ ከተላልቅ ልጆች ጋር ባለቤት አሉንም ሚስት አሉንም ስትል ለቃቃ ነው። ቢያንስ እንኳን ነኝ ብትለኝ እኮ ደስ ይለኝ ነበር። ይዛል አፍሽን አትክፈቺ። አንቺ አርፈሽ ቁጪ። አንቺን አይደለም ያወራሁት። ስንቴ ነው የነገርኩሽ? ነው ወይስ እኔ አንቺን አይደለም ያወራሁት? አርፈሽ ቁጭ በይ። ይሄ ኮተትሽን እዚህ ጋር አዘጋጅተሽ ቁጭ አድርገሽ የለ ኮተትሽን እዛው እንደፈለግሽ አድርጊ። ቁጭ በይ እዛው። አንቺን አይደለም ማዋራው። ታዲያ እንደዛው ነው። ታዲያ ካንተ ጉን እንድቆም ነበር ይፈልግ። ምክንያቱም ይኸውልሽ አሁን እኔ እንዲያረኳት አይደል እንዴ? በቃ አትሰማም እኮ ወረደ። ቆይ ምን ይመታሻል እንዴ? በጣም ስለደከምኩ ላይ የሆነ ነገር እንዳለው ካለው ፍራቻ ነው በዚህ ሰዓት ነው። አንድያውን በሞተች ነው ወይ በተገላገልኩኝ። እኔም ሰላሜን አግኝቼ ፍቅሬን ባጣጣም። ውድ ቤተሰቦቻችን የዛሬው ፕሮግራማችን ከዚህ ቀደም ከምናቀርብላችሁ ፕሮግራም በእጅጉ የተለየ ነው። እንግዲህ የዛሬው ባለጉዳያችን ዮሐንስ ይባላል። በአካል ቀርቦ እንደነገረንም የልጅነት አብሮ አደግ ጓደኛዬ ትዳር ከመሰረተች 1 ዓመት ያለፋት ቢሆንም ይህን 4 ወራት ግን ባጋጠማት ህመም ምክንያት አልጋ ላይ ወድቃለች። ይህን ተከትሎም በትዳሯ ደስተኛ እንዳልሆነች ልገምት ችያለሁ። ምክንያቱም ከዚህ ቀደም እቤታቸው በመሄድበት ወቅት አብሮ አደግ ጓደኛዬ የሆነችው ሔዋን ታናሽ እህቷን ባለችበት እንዲሁም ደግሞ አቶ ተመስገን ባለቤቷ ባለበት ታላቅ ፍቅርና ደስታ በተሞላበት መንገድ ተቀበለውኝ በሚገባ አስተናግደውኝ ተጫውተን ተሳስቀን ጊዜ እናሳልፍ የነበረ ቢሆንም ነገር ግን ሔዋን ከታመመች ጊዜያት በኋላ ባለቤቷ ተመስገን እቤት በመምጣቴ ደስተኛ አይሆንም። ይባስ ብሎ ደግሞ እህትየዋ እንዲሁም ደግሞ ራሷ አብሮ አደግ ጓደኛዬ ሔዋን ባሉበት እቤታቸው በመገኘበት ወቅት ከዚህ ቀደም በነበረው መንገድ በታላቅ ደስታና ፍቅር ስንጫወት ቆይተን ነገር ግን ባለቤቷ ተመስገን ከውጪ ገብቶ ቤቱን በሚረግጥበት ቅጽበት ተቀይረው ከቤቱ እንድወጣ መፈለግ ይጀምራሉ በማለት የአብሮ አደግ ጓደኛው ሔዋን ቤት ውስጥ ምን እየተካሄደ እንደሆነ እንድናጣራለት ነግሮናል። እኛም ባለጉዳያችን ዮሐንስን ጓደኛዋ እንደመሆነ መጠን የባለትዳሮች ቤት ውስጥ አዘውትረ መመላለስ ለባለቤቷ የቅናት ስሜት አይፈጥርበትም ወይ? እንዲሁም ደግሞ ቀደም ሲል እንደነገርከን አብሮ አደግ ጓደኛሞች እንደመሆናችሁ መጠን በመካከላችሁ ተጀምሮ የነበረ የለም ወይ ስንል ጠይቀነዋል። ባለጉዳያችን ዮሐንስም በተረጋጋ መንፈስ ሆኖ እውነቱን ለመናገር ከሆነ የመጀመሪያ ፍቅር ምን አይነት እንደሆነ ያየሁት በሷ ነው። እኔም ለሷ ያለኝን ስሜት በሚገልጽበት ወቅት ከወንድምነትና ከእህትነት በሚበልጥ ደረጃ ያለንን ጓደኝነት ማጣት ስለማልፈልግ ይህንን የፍቅር ጥያቄህን አልቀበልም ብላኝ ነበር። እኔም የሷ ምርጫ እጅጉን ያሳዘነኝ ቢሆንም የራሴን ደስታ ወደ ኋላ በማስቀረት የሷን ደስታ አስቀድሜ በታናሽ እህቷ አማካኝነት የተዋወቀችውን አቶ ተመስገንን ስታገባ ደስ ተሰኝቼ ነበር። ከአቶ ተመስገንም ጋር በፍቅር ግንኙነት ወቅትም ቢሆን ካስተዋወቀችን ዕለት ጀምሮ ትዳር መስርተው እሷ ታማ አልጋ ላይ ከመውደቋ በፊት ልክ እንደ ቤተሰቧ አካል ልክ እንደ ታናሽ እህቷ ሁሉ እኔንም እንደ ወንድሟ ነበር የተቀበለኝ። ስለዚህ ከመጀመሪያው ያልነበረ ቅናት አሁን እሷ አልጋ ላይ ስትወድቅ ከየት ሊመጣ ይችላል? እኔን ሊደብቀው የፈለገው ነገር አለ ማለት ነው። ልጅነት ጓደኛዬ ሔዋን ቤት ውስጥ ምን እየተካሄደ እንዳለ ማወቅ እፈልጋለሁ፣ እባካችሁ እርዱኝ በማለት ተማጽኖውን አቅርቦልን ነበር። እኛም ከወይዘሮ ሜላት ጋር ተነጋግረን መግባባት እንዳለብን ስንነግረው እባካችሁ ይህ የኔ ጉዳይ ነው፣ ሔዋን በጣም ደንጋጣ ናት፣ ለኔ አስፈላጊውን መሳሪያ ስጡኝና እሷን ልጠይቃት በመሄድበት ወቅት
ሁሉንም ነገር አስቀምጣለሁ። በጣም የመወዳት አብሮ አደግ ጓደኛዬ አንድ ነገር ሳትሆን ልደርስላት ስለምፈልግ ነው ወደ እናንተ የመጣሁት። እናንተ በድብቅ የሚቀመጡትን ካሜራዎች እንዲሁም ቦዲጋርዶቻችሁን ላኩ በማለት ያለውን እያንዳንዱን ነገር ካወራንና ከተማመንን በኋላ ካሜራዎቹ እንዴት እንደሚቀመጡ በባለሙያዎች አሳይተነው የነ ወይዘሮ ሜላት ቤት ውስጥ እንዲቀመጡ አድርገን ክትትላችንን ጀመርን። አንቺ በስመ አብ እንደዚህ ሙያ ያለሽ ለካ። ቆይ ልቀበልሽ። እሺ የሚያነቃቃ ቡና፣ አንደኛ ቡና። እንደዚህ ሙያ ያለሽ እንዴ ለካ። እኔ ስለመጣሁ እንዳይሆን ብቻ። ሁሌም እንደዚህ ነው ሙያሽ? ግን ቡና ላይ ብቻ እንዳይሆን። የምር ታዲያ እንደዛ ካልሽማ ምግቡ ነው እኮ ስራ ላይ ዜሮ ናት። ይሄው አየሽ። ስለዚህ ምሳሽንም መቼ እኮ የኔ አበባ ከኔ ጋር ትውላለች እንጂ አትዘልም። እናንተ ደግሞ ጓደኞች ጋር ይዛችኋት ትሄዳላችሁ ማለት እናንተ እዛ የላይ ሰፈር ልጆች እና ቡሻ ምናምን ነበራችሁ። በቃ አብረን ነበር። ከኔ ጋርማ ብዙ ነገር አለ። የኔ አበባ እንዴት ነሽ ታዲያ? እየበረታሽ ነው? ለምን ቀናት የአይና አበባ አሁን አበባ አረግኩ የአይና አበባ የሁላሁን አበባ አረግኩ አልኩ እንጂ። ኧረ ተይ እንጂ መቼም ቢሆን አይረግፍም። ይሄ መልክ አይረግፍም። እና አለ ነው የምትለው? አሁን አለ ቁጭ ብሏል። ያኔ በቃ በልጅነቷ ነው። ልክ እንደ ልጅነቷ ነው። ንገሪልኝ እስኪ ንገሪልኝ። መልኩሽ የት ነው? አንተ እኔ ግርም እኮ ነው በዛ በልጅነት እንትን ራሱ ያኔ አበባ ብለህ መሰየህ ማለት በቃ ማንም እንዲነካት አልፈልግም እንዴ። በጣም ወዶ ስም እኮ ነው ሲጀር ያ ቀድሞ ስለወጣ ነው እንጂ ቢሆን በጣም ደስ የሚል ስም እኮ ነው። ደግሞ የሚጣላው ነገር እስከ ልጆቹ ጋር የቃቃባል ምናምን ሲባል የዛኔ በጣም ያበሳጭ ነው እንጂ ሲጀመር አስቢው እንግዲህ ከነዛ ከተላልቅ ልጆች ጋር ባለቤት አሉንም ሚስት አሉንም ስትል ለቃቃ ነው። ቢያንስ እንኳን ነኝ ብትለኝ እኮ ደስ ይለኝ ነበር። ይዛል ግን ከተላልቅ ሰዎች ጋር ያንተ ሚስት አይደለም እነሱ የሚያበሳጭ ነገር ነው። በቃ እንደዛ እንደው ራሱ የሚያረጋኝ ከዛ በኋላ የምታሳየው ሁኔታ አይደለም ወይት ነበር የምፈልገው በቃ ነው ማለት አንቺ ከኔ እንድትለይ አልፈልግም ስለሽ ለዛና በቃቃ ጫታ ነው። በነገራችን ላይ ሁሌ ነው በቃ እሷ ሁሌ የኔ ሚስት ናት ነው ቀድመ ነው ናት የኔ አበባ የኔ ሚስት ናት። አሁንም ቢሆን እኮ እዚሁ ነው ደግሞ እዚህ ቢሆን ምርጥ ወንድሜ ነው። ወንድም ላይ ሰፈር ሲያጥሩ ልጅ ያ ትልቅ ነበር ነው እኛ ራሱ ትንሽ ሆነ እሱ ትልቅ ነበር። ግብዳው መጥቷት የሆነ ጊዜ ብር ቀምታት ምናምን አንተ ባስ ልፈነከተው የዛኔ እሺ ባስ ከሳ በቃ ማለት እሷ እንዲነካት አልፈልግም። ማንም እንዲነካት አልፈልግም። አሁን ግን ያ ነገር አለ ምን አልሽኝ? ፍቅረኛ ፍቅረኛ ለዛችኛው የኔ አበባ ለአሁኗ የኔ አበባ አይ ፍቅር አገባለሁ እየጠበቅኳት ነው። ምንድን ነው እዚህ ጋር ተሰብስባችሁ የምትጫጩት? ይሄኔ ፈተልሽ ነው። ረዛ አንቺ በእናትሽ አንቺ ረዛ ዝም በይ ዝም በይ። ምን እንድልሽ ነው የምትጠብቂው? እንግዲህ በክትትላችንም ወቅት አቶ ዮሐንስ እንደገለጸው በአብሮ አደግ ጓደኛው እንዲሁም በእህቷ መካከል ያለው ግንኙነት እጅጉን ንጹህ የወንድምና የእህት መተሳሰብ ያለበት፣ ጨዋታው ቀልዱ የሚያምርበት የሚያስቀና ግንኙነት ነበር። ይሁን እንጂ ይሄ ሳቅም ሆነ ደስታ የቆየው ባለቤቷ አቶ ተመስገን ወደ ቤት እስኪመጣ ድረስ ነበር። አቶ ተመስገን በሩን ከፍቶ ሲገባ
ለወይዘሪት ሔዋን እህት ሰላምታ ሰጥቶ አቶ ዮሐንስን በንቀትና በቁጣ እየተመለከተ በታላቅ ብስጭት ሆኖ እየተነጫነጨ ሰላምታ እንኳን ሳይሰጣቸው ጥሏቸው ወደ ውስጥ ይገባል። ባለጉዳያችንም አቶ ዮሐንስ በአቶ ተመስገን ድርጊት እጅጉን ግራ መጋባት ሲያሳይ አብራደጉ ሔዋን እንዲሁም ደግሞ ታናሽ እህቷ በስራ ምክንያት ብዙ ጊዜ እንደዚህ አይነት ብስጭቶችን እንደሚያሳያቸው ጉዳዩም ደግሞ ቀላል እንደሆነ አድበስብሰው ይነግሩታል። ባለጉዳያችንም ለአብሮ አደግ ጓደኛው ካለው ጥልቅ ፍቅር የተነሳ ነገሩ ውስጡን እየበላው ግራ እየተጋባ ነገሩን በውስጡ እያብሰለሰለ ትንሽ ከተጫወተ በኋላ ይወጣል። የልጅነቱን አስታውሶ የሚያብባ ሚል ያኪን ቢቀጠሩ ይቆል ብለሽ ቆንጆ ቡና ነው። ሌላ ጊዜ መጥቼ ደግሞ በደንብ እንጨዋወታለን። አይ አንተ ሌላ ጊዜ አትገኝ መች ትገኛለህ? እንደባል በአመት አንዴ አሁን ራሱ ባትም እንደው እሷ ታመመች ብለን ነው እንጂ የፈለጋችሁትን ስታደርጉ ትውላላችሁ። ይሄ ልጅ እዚህ ቤት አይምጣ ብዬ የተናገርኩት ስንቴ ነው የተናገርኩት? አፍሽን አትክፈቺ አንቺ አርፈሽ ቁጪ። አንቺን አይደለም ያወራሁት ስንቴ ነው የነገርኩሽ? እሺ ስለታመመች ሊጠይቃት እኮ ነው የመጣው። ምን እኔ አንቺን አይደለም ያወራሁት። አርፈሽ ቁጭ በይ። ይሄ ኮተትሽን እዚህ ጋር አዘጋጅተሽ ቁጭ አድርገሽ የለ ኮተትሽን እዛው እንደፈለግሽ አድርጊ። ቁጭ በይ እዛው። አንቺን አይደለም ማዋራው። እና የታመመ ሰው ላይ እየጮክ እኮ ነው የመድኃኒት ሰዓቷ ደርሷል። ቁጭ በይ አልኩሽ። መንገዴ ላይ ደግሞ ኮተትሽን ሰብስቢና አንቺልኝ። ሰብስቢና አንቺልኝ። በመቀጠልም የወይዘሮ ሔዋን ባለቤት አቶ ተመስገን የባለጉዳያችን አቶ ዮሐንስን እግር መውጣት ተከትሎ በፍጥነት ከመኝታ ቤት በመውጣት ወይዘሮ ሔዋን ላይና እህቷ ላይ ታላቅ ቁጣውን ማውረድ ይጀምራል። በቁጣውም ውስጥ እኔ ወጥቼ እናንተን ለማስተዳደር ብዙ ዋጋ እየከፈልኩ እናንተ ግን እሱን እያመጣችሁ ገንዘብ በማባከን ከሱ ጋር የፈለጋችሁትን ነገር ታደርጋላችሁ የሚሉ ቃላቶችን ሲሰነዝር ነበር። በተጨማሪም በተደጋጋሚ ከዚህ ቀደም ይህ ልጅ እዚህ ቤት እንዳይመጣ አስጠንቅቂያችሁ አልነበር ወይ በማለት ያፋጥጣቸዋል። የወይዘሮ ሔዋን ታናሽ እህትም ስለታመመ ሊጠይቃት መምጣቱን ለማስረዳት ብትሞክርም አቶ ተመስገን ግን አብሮ አደግ ጓደኛሽ ስለሆነ እኔ የማላውቀው ድብቅ ግንኙነት ቢኖረው ነው በማለት ወይዘሮ ሔዋንን አፋጠጣት። ስላላቸው የተደበቀ ግንኙነትም እንድትነግረው በተደጋጋሚ በአጽንኦት ቢጠይቃትም እህትየው መሃል በመግባት ታማሚ በመሆኗ ሊጮህባት እንደማይገባ ትነግረዋለች። አቶ ተመስገን ግን የወይዘሮ ሔዋንን እህት በማመናጨቅ ቡና ለማፍላት ያስቀመጠቻቸውን ዕቃዎች ከፊቱ እንድታነሳ ተቆጥቶ ይነግራታል። ወይዘሮ ሔዋን በታመመ አንደበቷ ነገሩን ለማለዘብ በመሞከር ብትለማመጠውም አቶ ተመስገን ግን በታላቅ ቁጣ ውስጥ ሆኖ በድጋሚ ዮሐንስ እዚህ ቤት የመጣ እንደሆነ ከሁለቱም ራስ መውረድ እንደማይችል አስጠንቅቆ በአጽንኦት ይነግራቸዋል። እና ምን እንደሆነ ነበር የፈለግሽው? እንዳለበሳጭ ነበር የፈለግሽው? እንዳለበሳጭ? ኧረ በእናትህ ተረጋጋ። ምኑን ልረጋጋው? ቆይ ምን ነው እያደረግሽልሽ አንቺ? ለሷ ከጎን ጠበቃ ምናምን እየቆምሽላት ነው? እንዴት ትናገርኝ እንደነበረ ታውቁሻል? ካንተ አጠገቡኝ ምንድነው ስትሰሪ የነበረው? ልበላት ታዲያ እኮ ታዲያ እኔን መናገር የሌለብሽን ቃላትና እሷን መናገር ያለብሽን ቃላት እኮ ሌተሽ ማውቅ ትችያለሽ አይደል? ህፃን ልጅ አይደለሽም እኮ ትልቅ እኮ ነሽ። ናሽ እንዴት ማለት ነበረብኝ? ንገሪኛ። ልጅ እኮ ምንም አይደለም ያውቃለሁ ሲጀምር አይደል? ምንም አይደለም። ሬሳ ሆናለች እኮ ምን ነው እኔ ምንም ይሁን እኔ አያገባኝም። ምንም ይሁን አማጋችን እኮ ነው በደንብ ነው ማቀበልና
ሲጀመር ታመመኝ ስላለው ነው እንጂ እግሩ እዚህ ቤት መርገጥም አይፈልግም። አንቺ ነሽ እንደታመመች የነገርሽው? አንቺ ነሽ እንደታመመች የነገርሽው? ምን መታመማ ነው የት ነው የሚኖረው ግን ልጁ? ቆይ እንዴት የዚህን ያህል እሱ እዚህ እንደማይኖር ምናምን ነበር የነገራችሁኝ በፊት። አብሮ አደጋለ ምናምን እያላችሁ አውርታችሁኝ ነበር። እንዴ እንደቀላል ነው እንደሚረሳው? ምን ነው እንደቀላል የሚረሳው? ምን ይሁን ነው ደግሞ ከሆነ የሚሆን ደግሞ ምንድነው እንደሚያደርገን ያለው አይደል እንዴ? አይ በሳጨኝ ነው ማለት አንቺ የምታሳይኝ ባህሪ እኮ ነው እኔን እያናደደኝ ያለው። ታዲያ እንደዛ ሆና ታዲያ ካንተ ጎን እንድቆም ነበር ይፈልግ። ምክንያቱም ይኸውልሽ አሁን እኔ እንዲያረኳት አይደል እንዴ? በቃ አትሰማም እኮ ወረድ መሞትማ ሞታለች። ምን ትሰማዋለች? የቁም ሞት ታውቂያለሽ? አንተ በጣም በዛው የቁም ሞት እኮ ሞታለች እኮ የለችም። አንድያውን በሞተች ነው ወይ በተገላገልኩኝ። እኔም ሰላሜን አግኝቼ ፍቅሬን ባጣጣው። ምን ከዚህ በኋላ የበፊቷ በነገራችን ላይ ሁለተኛ ግን ከዚህ በኋላ ግን እንደዚህ አይነት አክቲሽን ግን ከሷ ፊት እንዳታሳይኝ። እኔ በጣም እየከፋኝ እየደበረኝ ነው። እሺ ይሄን ጠንቀቀህ ታውቃለህ? እሺ እድልሽን አልተጠቀምሽበትማ። እድልሽን አባከንሽዋ በመሃል አስተዋወቅሽኝ፣ በፍቅሩ አሸነፈችኝ። አለቀ በቃ አገቧት። እኔ እኮ ገንዘብ እንዲኖር ብዬ ነው። አሁን ላይ ደግሞ ወይኔ ተሙ አንቺ ልታሳብጂኝ ነው እንዴ? አንተ ፈንስ ጋር በእናትህ ምንም እንዳትለኝ። ይነጫነጫል እንደባከቱ ወይኔ ቆይ ምንድን ነው የምሰማው? ምን የመጀመሪያ ምናምን ብላ ነበር። ቆይ ይሄን ሁሉ እሺ መደበቅ ምን አስፈለገሽ? እሺ የኔ ፍቅር አሉ ምናምን የምትይው እሺ ይሄን ሁሉ ሚስጥር እየደበቅሽ ነው እንዴ ታዲያ? እኔን እንደዚሁ የምትጫወችብኝ ነው ወይስ ለኔና ስለሷ ምን አገባኝ? ምንም እንዳትለኝ ምንም እንዳትለኝ። እቺ ውሻ በጣም ነው የምትወዳት እቺ ውሻ። እንግዲህ ውድ የቻናላችን ቤተሰቦች ያየነው ነገር እጅጉን የሚያሳዝን ነው። የወይዘሮ ሔዋን እህት ሔዋን ባለችበት ሰዓት ለሷ የምታዝን የቅርብ ደጋፊ ሆና ስትታይ ነበር። አሁን ግን የገዛ እህቷን በመድኃኒት ካስተኛቻት በኋላ ግን ከገዛ ባለቤቷ አቶ ተመስገን ጋር ሆና የምታወራው ነገር እጅጉን የሚያሳዝን ነው። የገዛ እህቷን ባለቤት በመቀማት ከዛም አልፋ እሷ የምትጠፋበትን መንገድ ስትማከር ተመልክተናል። ቀስ በይ ስትራመጂ ቀስ ዶክተሩ ቀስ ብለሽ ተራመጂ ብሎሻል። ቀስ እንግዲህ ውድ ቤተሰቦቻችን ባለጉዳያችን አቶ ዮሐንስ የወይዘሮ ሔዋንን የሕክምና ቀጠሮ ቀን መሆኑን ራሱ በማስታወስ ደውሎ መሄዷን በሚጠይቅበት ጊዜ ማንም የሚወስዳት ሰው ባለመኖሩ ምክንያት ቤት ውስጥ ብቻዋን መቀመጧን ስትነግረው ካለበት ቦታ በቅጽበት ጨርቄን ማቄን ሳይል በፍጥነት መጥቶ ይዟት ሄዶ ነበር። ወደ ሕክምና ቦታው ከወሰዳትም በኋላ በቦታው የሚያስፈልገውን ነገር ሁሉ በመከታተል ያለችበትን የጤና ሁኔታ በማጣራት የሚሰጣትን መድኃኒት አጣርቶ በመቀበል እየተንከባከባት አብሯት ከቆየ በኋላ ይዟት ተመልሶ ወደ ቤት መጥቷል። በሕክምናውም ወቅት ልክ እንደ ቅርብ ጓደኛ፣ እንደ ወንድም እንዲሁም እንደ ፍቅረኛ ሆኖ በደንብ እየተንከባከባት ቆይቶ ነበር። አራው እንደ ባለፈው አይደለም እንዴ? ዛሬ እንደውም ደህና ነሽ እኮ ቢያንስ እንኳን አይደለ? ምግብ ለምን ነው ትንሽ ቤ እቤቴ ቢሆን ኖሮ ደህና አድርጌ አሪፍ ቆንጆ ምግብ አድርጌ ሰርቻ ብላሽ ነበር። ቤት አልሽው? አይ ልክ ነሽ። አረ ጭራሽ የኔ አበባ ምንም እንትን አይለኝም፣ አይደብረኝም። አንቺ እያለሽ እንዴት ይደብረኛል? ሲጀመር የአንቺ ቤት መጥቼ እንዴት ይደብረኛል?
ያንቺ ቤት መጥቼ እንዴት ደብረኛል እሱ አውቃለሁ እኮ አይደብረኝም እሺ መቼ ማለት ፈለግኩ እሺ ያየሁት ነው አንቺ እንደዚህ አትበይኝ እንደዚህ አትበይኝ የምሬን ነው እሺ ይከፋኛል ሚጣ የት ሄዳ ነው ባለቤትሽም የለም እዚህ ያው እሱ ስራው ነው የሚሆነው መቼም ባይነግረኝም እንደዛ ነው የሚመስለው ሚጣስ ታዲያ ማለት በዚህ ሰዓት አብረ ኦኬ እንደዛ ነው የሚሆነው በርግጥ አልነገሩኝም ሁለቱም እንደዛ ነው የሚመስለው እንዴት አልነገሩኝም በስልክ አላወራችሁም እንዴ አሁን እኮ ያው ከተሙ ጋር እንኳን በስልክ ቤትም እየሰለቸው ነው የሚያወራኝ አንቺ ደግሞ ጨዋታ እኮ ትወጃለሽ የምሬን እኮ ነው እየቀለድሽ መስሎኝ ማለት እንደ በፊቱ አይደላችሁም እንዴ አልገባኝም የሆናችሁት ነገር አለ ማለት ተጋጭታችኋል እንዴ ሰላም አይደለም በሽታይ ሸክም ሆንኩበት መሰለኝ አላውቅም ሸክም አንቺ ደግሞ ተይ እንጂ እንደዚህ ያልሽማ ራስሽን እንትን አትበይ ዝቅ አታርጊ ከማየው ነገር አንፃር ተሻለሽ ብሎ እንኳን እኮ ከጠየቀኝ እኔ አኪም ሊቀጠር ይኖረኝ እንኳን እኮ አያውቅም መድኃኒት መቼም ወሰድ ይኖርብኝ መድኃኒት ይኖረኝ አይኖረኝ ራሱ አያውቅም ማለት ያንቺ ተመስገን ነው እንደዚህ የሚያደርገው እንዴት ነው አይዋጥም እኮ ራሱ እኮ ማለት ባለቤትሽ ፍቅረኛሽ የሆነ ሰው እንዴት ነው ያንቺን መድኃኒት ያንቺን ህመም የማያስተውለው ወይኔ ዮሐንስ ጭራሽ አረ ምን አበሳጨ አረ አልተበሳጨሁም እዚሁ ነኝ ምን አበሳጨው አልበሳጨው እሱ እስኪመጣ ነበር በፊት መጠበቅ አሁን በለጣ በየመመኝቶቹ ቀኖች እየበሱ እኔም ከፍቅር ጋር ራሱ መጣላቸው ጭራሽ በፊት ሊመታት ይሞክራል ማን ሚጣል በጣም ብዙ ነገር ተቀየረ ምንም ነገር እንደበፊት አይደለም አረ እኔ እንጃ እንዴት ነው ወይኔ አረ አንቺ አሁን አንዴ ወዲሽ ከፍቷል አረገዝሽ እንደ ሰዓት ነገር እንዴ ታዲያ ሆድሽን እስኪ እኔና እሱ እኮ አልኩት ለየነዋሱ ስትግቢ እኔ እኮ ገና በሽታ ሲጀምረኝ እኮ ከሱ ጋር መለያየት ይጀምራል አልገባኝም እኔ አበባ ይኸውልሽ እያልሽኝ ያለሽው ከባለቤቴ ጋር አልጋ ከተለያየን ቆይተናል እኮ ነው እያልሽኝ ያለሽው ማለት የተፈጠረ ነገር አለ ወይ አንቺ አስደበርሽው ወይ እሱ ያስቀየመሽ ነገር አለ ምንድነው እንዴት አልገባኝም መጠራጠር አሁን እንደዚህ ምን ላደርግ እችላለሁ ምን ታረጋለሽ ታማሚ አይደለሽ እንዴ ተኝተሽ እኮ ነበር ያለሽው አይደል እኔ ማውቀው እንግዲህ እንደዛ ነው ጭራሽ ወረብ ሳይመጣሽ ምን እያልሽ ይለኛል እንደዚህ ነው ያለው እኔ ነገርኩ በቃ ትንሽ ይሻለኝ ትንሽ ነገሮችን በራሴ ማድረግ ለጀመረኝ ለምንድን ነው የማትቆዩ ቤትሽ ነው ቤትሽ እስከሆነ ድረስ ትቆያለሽ ትኖሪያለሽ እዚሁ ትኖሪያለሽ እኔ እሱን ምንም ቢሆን እወደዋለሁ አፍቀዋለሁ ላጣውም አልፈልገው ባልኝ ነው ብዬ ይህ ሁሉ ነገር ስችል እሱ ጭራሽ ከላይ እንደተበዳይ ሆኖ ይህ ሁሉ ነገር እያደረገልኝ ነው አብረሽ እየመጠለኝ እንዴት ነው አብሬ ነው ወይኔ ቆይ ምን ይመታሻል እንዴ
በጣም ስለደከምኩኝ ላይ የሆነ ነገር እንዳለው ካለው ፍራቻ ነው በዚህ ሰዓት ነው። ወይኔ ጭራሽ ዱላ አለው። እኔ እንደተበሳጨ አይደለም ወይም ሌላ ነገር እንደታስብ አይደለም የሚነገር ከመጀመሪያ ጀምሮ ያንዳንዱን ነገር ሳረግ ስለምታውቅ ምን አለ እዛውን ይዘሽ መሄድ ነው። ምን አለ እዛውን ይዘሽ መሄድኩ ምን አለ እዚሁ እየተጮትኩ ነው ከራሴ ጋር ነኝ። መድኃኒትሽን እንግዲህ ሰዓት ደርሷል። ግን ምግብ እባክሽ እሺ በይ። እንቅልፍ አንቺ የምን እንቅልፍ ነው የምትተው? አሁን እኮ ደህና ነሽ እኮ ተሽሎሻል። ስለዚህ አልገባኝም። የምን እንቅልፍ ነው የምትተው? አይ መድኃኒቱ ያስወስደልህ ስትይኝ አሁን ያመጣነው መድኃኒት እኮ ነው አይደል እንዴ? እሱ ነው እንደሱ አይነት ነው አይደል የምትወስጂው እኮ። ታዲያ እንደሱ አይነት ከሆነ እንዴት ነው እንቅልፍ የምትወስጂው? ይዞሽ መሄድ መድኃኒቱን ማን ነው የሚሰጥሽ? ሚጣ እኮ። ታዲያ እሷ እስከምትሰጥ ድረስ እንቅልፍ እንዴት ሊወስድ ይችላል? መድኃኒቱን እርግጠኛ ነሽ? ቆይ እስኪ ቆይ